የሰው ልጅ የጻፈውን ጽሁፍ የሚመስል ስሜት ያለው ጽሁፍ መጻፍ የሚችል የአርቲፊሻል ኢንተለጀንስ አይነት ነው። አስደናቂ የሆኑ የአርቲፊሻል ኢንተለጀንስ ምስሎችን በነፃ ለመስራት ሰላም እንደምን አላችሁ የቦይዝ ዲጂታል ቤተሰቦች። ይህ የተለያዩ የቴክኖሎጂ መረጃዎች ለእናንተ የሚደርሱበት የዩቲዩብ ቻናል ነው። ሁላችሁም ቤተሰቦቻችን የዩቲዩብ ቻናላችን ሰብስክራይብ እያደረጋችሁ የተለያዩ መረጃዎች እንዲደርሷችሁ ማለት ነው። ሰብስክራይብ ማድረጋችሁም ደግሞ ለኛም ጥቅም ስላለው ማለት ነው። በዛሬው ዝግጅቴ 4 የአርቲፊሻል ኢንተለጀንስ ውጤቶችን ስማቸውንና ለምን እንደሚጠቅሙን እነግራችኋለሁ ማለት ነው። ይሄንን ቪዲዮ ላይክ አድርጋችሁ ጀምሩት። የመጀመሪያው ሊዮናርዶ ዶት ኤአይ ይሰኛል። አስደናቂ የሆኑ የአርቲፊሻል ኢንተለጀንስ ምስሎችን በነፃ ለመስራት እጅግ በጣም ወሳኙ የአርቲፊሻል ኢንተለጀንስ ነው። ሁላችሁም ተጠቅማችሁት ስለ ሊዮናርዶ ኤአይ ያላችሁን ሀሳብ አስተያየት በኮሜንት ቦታው ልታሳውቁ ትችላላችሁ። ሁለተኛው ጋማ ዶት አፕ ነው። የተለያዩ ፕሬዘንቴሽኖችን ማዘጋጀት የምንችልበት የአርቲፊሻል ኢንተለጀንስ ነው። ይህንን ከዚህ በፊት በቲክቶክ ቻናላችን ሰርተነዋል ማለት ነው። ጋማ ዶት ኤአይን ተጠቀሙት። የተለያዩ ፕሬዘንቴሽኖችን ለማዘጋጀት እጅግ በጣም ጠቃሚ የሆነ የኤአይ ውጤት ነው ማለት ነው። በሶስተኛ ደረጃ ክላውድ ዶት ኤአይ ነው። ይሄኛው ኤአይ ከቻትጂፒቲ ወይም ደግሞ ከሌሎች የቻትቦት አይነቶች ለየት ያለ የሰው ልጅ የጻፈውን ጽሁፍ የሚመስል ስሜት ያለው ጽሁፍ መጻፍ የሚችል የአርቲፊሻል ኢንተለጀንስ አይነት ነው። እንዲሁም ደግሞ የተለያዩ ሂውጅ የሆኑ ወይም ደግሞ ብዙ ፒዲኤፎችን ኮንክሉድ አድርጎ ሳምራይዝ አድርጎ መስራት የሚያስችለን የአርቲፊሻል ኢንተለጀንስ አይነት ነው ማለት ነው። ሌላውና የመጨረሻው ፐርፕሌክሲቲ ኤአይ ነው። ፐርፕሌክሲቲ ኤአይ ጉግልንና ቻትጂፒቲን በአንድ ላይ የያዘ የአርቲፊሻል ኢንተለጀንስ አይነት ነው። መረጃዎችን የሚሰጥንን መረጃዎች ከነ ማስረጃቸው ማቅረብ ይችላል። ፐርፕሌክሲቲ ኤአይ ይባላል ማለት ነው። እነዚህን 4ቱን ኤአይዎች ለተለያዩ ስራዎቻችሁ ተጠቀሟቸው፣ ታተርፉባቸዋላችሁ ማለት ነው። ለተለያዩ የቴክኖሎጂ መረጃዎች በድጋሜ ቤተሰብ ሁኑን። ያላችሁበት መልካም ጊዜ ይሁንላችሁ።